ሰላምና ጸጋ በያላችሁበት በዓለም ዙሪያ ለእናንተ ይሁን። እኔ ወንድማችሁ ነብይ መለሳ ነኝ። ዛሬ ደግሞ አንድ የእግዚአብሔርን ቃል ይዤ ወደ ፊታችሁ መጥቻለሁ። እንዲህ ይላል የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንዲህ ብሎ ይናገራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። አያችሁ፣ በራሳችሁ አትሆኑም። ለምን? በዋጋ ነው የተገዛችሁ። የእግዚአብሔርን ህልውና የእግዚአብሔር መገኛት በእናንተ ውስጥ እንዲኖር መንፈስ ቅዱስ ቤተ መቅደስ ናችሁ። ስለዚህ እናንተ ከራሳችሁ ያመጣችሁት ነገር የለም። በሰራነው ልክ አይደለም። እኛ የመዳንን ትርጉም ያገኘ ነው እግዚአብሔር ራሱ በመንፈስ ቅዱስ ኃይል ስለገዘልን ነው። ስለዚህ በምን ተገዝታችኋል? በዋጋ ተገዝታችኋል። ዋጋ ማለት ምንድነው ቢባል ቀራንዮ ላይ እንሄዳለን። ኢየሱስ ክርስቶስ ብቻውን የከፈለው ለኔና ለናንተ ቤዛ ሊሆን ዘንድ የዓለም ቤዛ ሊሆን ዘንድ ብቻውን በምን ላይ ቀራንዮ መስቀል ላይ ዋጋ ከፍሏል። ያ ማለት ነው በዋጋ ተገዝታችኋል። እናንተ መጀመሪያ ምንድናችሁ? እናንተ መጀመሪያ ወገን አልነበራችሁም ይላል ጴጥሮስ ሲናገር። ወገን አልነበራችሁም። እናንተ ወገን አልነበራችሁም። እናንተ በብርሃን አልነበራችሁም። ነገር ግን ልጁ ኢየሱስ ክርስቶስ ብርሃን አወጣን፣ ወደ ብርሃን ጠራን። ስለዚህ አንድ ነገር በእናንተ ጆሮ ላስቀምጥ። በዋጋ ተገዝታችኋል። በዋጋ የተገዛ ሰው ለተገዘለት ለዛ ነው ባሪያ መሆን የሚችለው። አንድ ነገር ልንገራችሁ። እኔና እናንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለገዘልን ለእርሱ ባሪያዎች እንድንሆን ወይም ልጆች እንድንሆን ዘንድ እግዚአብሔር አንድያውን ልጅ ሰጥቶን በአንድ ልጁ በዋጋ ተገዝተናልና ለሌላ ነገር ልንሆን አንችልም። ታዲያስ ስለዚህ ልና በስጋችሁ ማንን አክብሩ? እግዚአብሔርን አክብሩ። በቃ አንድ ነገር ልንገራችሁ። እኔና እናንተ ይህ የለበሰነው ስጋ እግዚአብሔርን እንድናከብር ዘንድ ለእግዚአብሔር ክብር እንድንሰጥ ዘንድ ነው እግዚአብሔር ስጋችን የፈጠረ ነው። እንዳንሸወድ ዓለም ይሸውደናል። እንዳንሸወድ ገንዘብ ይሸውደናል። እንዳንሸወድ በዚች ምድር ላይ ያለው ጥቂትና ብዙ ነገር ሊሸውድ ይሞክረናል። አንድ ነገር ሊበላችሁ፣ እኛ በዋጋ የተገዘን ሰዎች ስለሆንን ስለዚህ ምን እንሁን? ተገዘንለት ለዛኛው ለአምላካችን እንኑር። በስጋችን ደግሞ እግዚአብሔርን እናከብር። ወዳችኋለሁ። ዩቲዩብ ቻናሌ ውስጥ ግቡና ፕሮፌት መለሰ ማቴዎስ የሚለውን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ስጡ። ለዘለዓለም እግዚአብሔር ይባርካችሁ። ወዳችኋለሁ።